መንግስት ህብረተሰቡን ከድህነትና ከተረጅነት ያላቅቃሉ ብሎ ያመነባቸውን ስትራቴጂዎች እቅዶችና ፕሮግራሞች ነድፎ ዘርፈ ብዙ እንቅስቃሴዎችን እያደረገ ይገኛል። በገጠር ያለው የህብረተሰብ ክፍልም የምግብ ዋስትና ችግሩን በዘላቂነት ማስወገድ እንዲችል መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማስተባበር ለአርሶ አደሩ ብድር እንዲሰራጭ በማድረግ የገቢ ምንጩን ማሳደግ እንዲችል እየሰራ ነው። በገጠር የሚኖረውን የህብረተሰብ ክፍል መሰረት በማድረግም ለአርሶ አደሩ ብድር በመስጠት የምግብ ዋስትና ችግርን በዘላቂነት ለማስወገድና የተፈጥሮ ሀብት ጥበቃ ስራዎችን አጠናክሮ ለማስቀጠል እየሰራ ይገኛል። ይህን ህዝብን ተጠቃሚ የሚያደርጉ ተግባራትን ከሚሰሩ መንግስታዊ ካልሆኑ ድርጅቶች ውስጥ ደግሞ ካልም የተባለ መንግስታዊ ያልሆነ ድርጅት በዋናነት ይጠቀሳል። ድርጅቱ በዋናነት የአፈርና ውሃ ጥበቃ ስራዎችን አጠናክሮ በማስቀጠል የአረንጓዴ አሻራ ልማትን ይደግፋል። ከደን ልማቱ በተጨማሪም ተዘዋዋሪ ብድር በማበደር አርሶ አደሮች የምግብ ዋስትናቸውን እንዲያረጋግጡ እያደረገ መሆኑን የብድር ተጠቃሚ አርሶ አደሮቹ ገልጸዋል። የተወለዱትን ግልገሎች ብቻ በዛኑ አመት መስከረም ላይ ሲሸጥ 27,000 ብር ተግልገሎቹ ብቻ ነው። እናቶቹ 6 እናቶች ነበሩ። 6ቱም እናቶች እንዳሉ መልሰው መጋቢት ላይ ሲደርሱ ሁሉም ወለዱ። ሁሉም ሲወልዱ 2ቱን እናቶች ፍየሎች ብቻ አስቀረሁና 5ቱን እናትና ተነግልገሎቻቸው ሲሸጥ በሬ የለም ነበርና አንድ በሬ በ55,000 ብር ገዝቼ በበሬው እያረስኳለሁ። እነዛ 2ቱ እናቶች ፍየሎች ደግሞ አሁን መልሰው 11 እናቱ ነው። በትርፍና በኪሳራው ሳደማመር ወደ 121,000 ብር ደርሷል ብሩ። ስለዚህ ይህን ድርጅት በጣም እያመሰገንና በጣም እያደግንበት ስለሆነ ከ30,000 ብር ተነስቶ በሬ የሌለው ሰው በሬ ጠምዶ እንደገና ደግሞ እነዛን ፍየሎች አስቀምጦ 30,000 ብር 120,000 ብር መድረስ እንደገና ትርፎች አሉ ማለት መንግስት ለህዝብ ምን ያክል ይደግፋል፣ የህዝብ ድርጅት ምን ያክል ህዝቡን ረርቷል በሚል እናስቀምጣለን። አሰናለ ይባላል። ይሄ 010 ቀበሌ ነው። ያው ለመጀመሪያ ጊዜ 30,000 ብር ያው በርባታ ከበደር ያንን ብድር በቃ በአግባቡ ምንም ወደ ሌላ ሀሮስ ሳይል ፍየል ገዛው። እነዛን ፍየሎች ግልገል ወጠጤ እንዲያዙ ግልገሎች ገዛቸው። እነዛን ወጠጤዎች በአጭር ጊዜ ወደ ሙክት ቀየርኳቸው። እናቶቹን በመውለድ እነሱን ወደ ማድለብ አስገባቸው። እነዛን መንታ ወጠጤዎች ገዛቸውን ብቻ እዳቸውን ያንን በአግባቡ መልሼ ካበቃሁ በኋላ አሁን 22,000 ብር 44,000 ብር ሸጥኳቸው። 11 ፍየል አለኝ፣ 3 ወጠጤዎች ግልገል እና እስከናቶቻቸው 9 አሉ። ይሄን 44,000 ብር ትርፍ ከፍየሎቹ ውጭ በጥሬ ብር ማለት ነው። እሱን ለማዳበሪያ እና ካልሙ በስነ ስርዓት ለተጠቀመበት ይጠቅማል። እኔ በዚሁ የልጎ ተፋሰስ ውስጥ ተ010 ቀበሌ ልጎ ተፋሰስ ውስጥ የሚገኝ አርሶ አደር ነኝ። እንደ ማንኛውም ብድር ተጠቃሚ በዚህ በካልም ያገኘሁት ብዙ ጥቅም ነገር አለ። 2015 ላይ ነው ብድሩን የወሰድኩት። መጀመሪያ አንድ ወይፈንና አንድ ግድር ገዛሁኝ። ከዛ ወይፈኑን ሽጬ አሁን የ3 በጎችና 5 ፍየሎች ገዝቼ እነዛን አሁን ወደ እርባታ እንትን ብያለሁኝ። ላሚቱም እንዳለ ያቺ ግድር የነበረችው አንድ ወልድ ያለች አሁን መልሳ አርግዛለች። ተስር ደግሞ ግልገሎችም ደግሞ እየሸጥኩ ይገኛል። ብዙ ጠቀሜታ ነገር አለው፣ ብዙ ማለት ነው። አሁን እነዚህ ደግሞ በግምት እንኳን ቢሸጡ እነዚህ የዛም 5ቱም ሁሉም አጠቃለው እንትን ቢባል በቃ ግማሽ ሚሊዮን ብር የሚደርስ ሀብት እያጠራቀሙብኝ ነው ያሉት እነሱ ማለት ነው። በእነሱ ተነሳሽነት ነው አሁን ብዙ ለውጥ እያመጣሁ ነው ያለሁት። ብዙም ባላጠፋው ኑሮ ግማሽ ላይ ደርሻለሁኝ ማለት ነው። አሁንም እንዳለ አሁን ለወጪ ለምናምን በቃ ምሸጠው ምለውጠው ተግልግሎቻቸው እንጂ ሌላ ነገር ምንም ማውጣው ተቤት የማውጣው ነገር የለኝም። እነሱንም ደግሞ በቃ ወደ ሙከተም እየለወኩ ያለሁት ደረጃ ላይ እገኛለሁ። የክላላ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጀማል ሙዬ
የካልም ፕሮግራም በወረዳው 6 ቀበሌዎችን አቅፎ ህዝብን ተጠቃሚ የሚያደርጉ ስራዎችን እየሰራ መሆኑን ተናግረዋል። አጠቃላይ የካልም ፎራር ፕሮግራም በወረዳችን ከገባ ጊዜ ጀምሮ እየሰራች ያሉ በርካታ ስራዎች አሉ። እነሱን ስራዎች ያሉበት ሁኔታ ለማየት ነው። ስለዚህ ፕሮግራሙ ያው እንደሚታወቀው በዋናነት የሚሰራው የተፋሰስ ህብረት ስራ ተቋማት ግንባታ እና እነሱን ማጠናከር ላይ መሰረት አድርጎ ነው የሚሰራው። ስለዚህ በወረዳችን ባሉ በ6 ቀበሌዎች 17 የተፋሰስ ህብረት ስራ ተጠቃሚዎች ማህበርን አደራጅቶ በዛ ደረጃ ስራ እየሰራ ያለበት ሁኔታ ነው ያለው። ስለዚህ በእነዚህ በ6 ቀበሌዎች ወይም ደግሞ በ17 ተፋሰስ ተጠቃሚዎች ህብረት ስራ ማህበራት ውስጥ ኒርሊ ካለው የተፋሰስ ተጠቃሚ 92% የማህበር አባል አድርጎ የተለያዩ ስራዎችን እየሰራ ነው ያለው። በዋናነት ከአፈርና ውሃ ጥበቃ ጋር በተያያዘ የሚሰራቸው በርካታ ስራዎች አሉ። ከደን ልማቱ ጋር በተያያዘ ያው ግሪን ኢኮኖሚ ከመገንባት አኳያ አስተዋጽኦ አለው። ከዛም ባሻገር አሁን ዛሬ የምናየው የአፈር ለምነት ማሻሻያና ምርትና ምርታማነትን ለመጨመርና ሰው ወደ ኦርጋኒክ ወደ ሆነው አግሪካልቸር ትራንስፎርም እንዲያደርግ አስቦ የቨርሚ ኮምፖስት ስራ ወይም ደግሞ የአፈር ለምነት ማሻሻያ ስራ ላይ ስራ ይሰራል። ከዛም ውጭ በተፋሰስ ማህበራቶች ውስጥ የተለያዩ መሰረተ ልማቶችን ይሰራል። የመንገድ ስራ ይሰራል፣ የውሃ ስራ ይሰራል እና በርካታ ስራዎችን በመስራት በኩል በወረዳችን ትልቅ ድርሻ ካላቸው ፕሮጀክቶችና ፕሮግራሞች የመጀመሪያው ደረጃ የሚይዝ ፕሮግራም ነው ማለት ነው። እንግዲህ ከገባ ጀምሮ በወረዳችን ኒርሊ ወደ ከ20 ሚሊዮን ብር በላይ ካፒታል ለተፋሰስ ማህበሮቹ ለቋል። እነዚያ ተፋሰስ ማህበሮች የስራ እቅድ ያወጥተው በዋናነት የድሃዎችን የማህበረሰብ ክፍሎች በመምረጥ የተዘዋዋሪ ብድር አገልግሎት እንዲያገኙ በማድረግ በመረጡት የስራ አማራጭ ያው ሀብትና ንብረት እንዲያፈሩ ጥሪት እንዲያፈሩ በማድረግ በኩል ትልቅ ስራ እየሰራ ያለበት ነባራዊ ሁኔታ ነው ያለው። ያው ቅድም ፎካላችን ሲናገር እንደነበረው በእርባታው ዘርፍ በመሰማራት በጣም ውጤት ያስመዘገቡ አርሶ አደሮች አሉ። በመስኖ ልማቱ በመሰማራት ውጤት ያስመዘገቡ አርሶ አደሮች አሉ። ከፍተኛ የሆነ የውሃ የመጠጥ ውሃ ንጹህ መጠጥ ውሃ ችግር ያለባቸው የተፋሰስ ተጠቃሚ ማህበሮቹ ንጹህ መጠጥ ውሃ ችግራቸው ተቀርፎላቸው ሴፍ የሆነ ውሃ ንጹህ መጠጥ ውሃ እያገኙ ያለበት ነባራዊ ሁኔታ ነው ያለው። እንግዲህ ዛሬ ወዲህ የመጣንበት ቀበሌ እና ተፋሰስ ማህበር ስናይ ያው የልጉ ተፋሰስ ማህበር ነው። ወረዳችን ካሉ 17 ማህበሮች በግንባር ቀደምትነት በሞዴልነት የሚታወቅ ማህበር ነው። በጣም በርካታ ስራዎችን ይሰራል። ቅድም እንደተነገረው የስድ ግጦሽ ማስቆምና ሰው የእንስሳት አመጋገብ ዘዴውን እንዲያሻሽል ከቴንዲኬሪ ሲስተም እንዲጠቀም የመሬቱን ምርታማነት በተለያየ መንገድ እንዲያሸረሽር እና የአፈር ለምነት እንዲሻሻል በርካታ ስራ ሰርተዋል። ከዛው ጋር ተያይዞ የአግሮ ፎረስተሪ ስራንም በመስራት ለመሬት ምርታማነት ወይም ደግሞ ለምርት መጨመር አስተዋጽኦ የሚያደርግ ስራ ሲሰሩ ቆይተዋል። ከዛም ባሻገር ይሄ አሁን የምናየው የቨርሚ ኮምፖስት ማባዣ ማዕከል ነው። እንግዲህ ዓላማው ይህንን ቨርሚ ኮምፖስት እዚህ ላይ ካባዛን በኋላ ወደ ተለያዩ የተፋሰስ ተጠቃሚ ማህበር አባላቶች ማድረስና ሁሉም አባላት ከዚህ ከቨርሚ ኮምፖስት ተጠቃሚ እንዲሆኑ ማድረግ ነው አንዱ። ከዛም ባሻገር በወረዳችን ከፕሮግራሙ ከታቀፉት ቀበሌዎች ውጭ ባሉ ወረዳችን ቀበሌዎች ልምድ ተወስዶ ይህንን ቨርሚ ኮምፖስት እያባዙ ምርትና ምርታማነት ከማሳደግ አኳያ ያለውን አስተዋጽኦ በመገንዘብ ያው ምርትና ምርታማነትን ለማሳደግ ትልቅ ስራ እንዲሰሩ ማድረግ ነውና ዓላማው። ስለዚህ ማባዛት ስራው ተጀምሯል። በወረዳችን ካሉ ተቋማቶችም የቴክኒክና ሙያ የሚባለው ተቋም ተማሪዎቹን አስተምሮ እነዚያ እሱ ኮሌጅ ያሉ ተማሪዎች ደግሞ በየቤተሰቦቻቸው ይህንን የኤክስቴንሽን አገልግሎት ሰርተው ሰው ከዚህ ጥቅም እንዲያገኝ ታሳቢ ኪሎ በ400 ብር ወስዶ እዛ የማባዛት ስራ እየሰራ ነው ያለው። በክላስተር ደረጃም ወደ 34 አርሶ አደሮች ተደራጅተው ከዚህ ከቨርሚ ኮምፖስት ጥቅም እንዲያገኙ እየተደረገ ያለበት ሁኔታ ነው ያለው። እንትኑ በዚህ ታጥሮ አይቀርም። ወደ ሌሎች የተፋሰስ ህብረት ስራ ማህበራቶች የማዛመት እና የማራባት ሁሉም ተፋሰስ ህብረት ስራ ማህበራት ውስጥ ያሉ ተጠቃሚዎች የዚህን አገልግሎት ተጠቃሚ እንዲሆኑ ማድረግ እና በወረዳ ውስጥ ወደ ያሉ ቀበሌዎች የማባዛት ስራ እንዲሰራ ስለሚሆን በዛ ደረጃ ስራ እየተሰራ ያለበት ሁኔታ ነው ያለው። ከዚህ ባሻገር ያው እስካሁን ወደ 726 የሚደርሱ የተፋሰስ ማህበር አባላቶች የተዘዋዋሪ ብድር አገልግሎት አግኝተዋል። ያው ቅድም እንዲያልኩ ተቋማት ግንባታ ላይ ስራ ተሰርቷል። የማህበር አባል የሆኑ አርሶ ማና ተጠቃሚዎች አሉ። እነዛ እንግዲህ ያው የተፋሰስ ሊቀመንበሩ የማህበር ሊቀመንበሩ ሲናገር እንደነበረው
የብድር የድህነት መጠናቸው ታሳቢ እየተደረገ የብድር አገልግሎት እያገኙ የኑሮ መሰረታቸውን እንዲቀይሩና የኑሮ ሁኔታቸውን እንዲያሻሽሉ ስራ እየተሰራ ያለበት ሁኔታ ነው ያለው። 724 የሚደርሱ ተጠቃሚዎች በተለያዩ ፓኬጆች የብድር አገልግሎት አግኝተው ስራ እየሰሩ ያሉበት ሁኔታ ነው ያለው። ከዚህ ውስጥ እንግዲህ ያው ፕሮግራሙ ሴቶች ላይ ትኩረት አድርጎ ስለሚሰራ ከ724 61% የሚሆኑት ሴቶች ናቸው ማለት ነው። ስለዚህ በተለያየ መንገድ ሴቶችን ማበረታታት፣ ሴቶችን ከማህበሩ የሚያገኙትን ተጠቃሚነት የማሳደግ የውሳኔ ሰጭነት አቅማቸውንም እያደገ እንዲሄዱ ማህበር አመራሮች እንዲመጡ የማድረግና በጥቅሙ ውስጥ ከፍተኛ ተሳታፊ እንዲሆኑ በማድረግ በኩል ከፍተኛ ስራ እየሰራ ያለ ፕሮግራም ነው። በዛ ደረጃ ማህበረሰቡ ላይ ተጨባጭ ለውጥ እያመጣ ያለ ፕሮግራም ነው። እንግዲህ ቀጣይ ቀበሌዎችንም ተፋሰስ ማህበሮችንም እያሰፋ በወረዳችን ትልቅ ስራ እንደሚሰራ ታሳቢና ተስፋ በማድረግ ፕሮግራሙ የሰራቸውን ስራዎች ዛሬ በዚህ ደረጃ ለማየት ሞክረናል ማለት ነው። ገብረየስ ኃይሉ እባላለሁ። የከላላ ወረዳ ግብርና ጽሕፈት ቤት የካልም ፎራር ፕሮግራም ፎካል ነኝ። በከላላ ወረዳ 6 ቀበሌዎች ላይ ፕሮግራሙ ከ2013 ጀምሮ 6 ቀበሌዎችን አቅፎ 17 ተፋሰሶች ላይ እየሰራ ይገኛል። ከዚህም ውስጥ አንዱ የልጎ ተፋሰስ ተጠቃሚዎች ህብረት ስራ ማህበር አንዱ ነው ማለት ነው። ይሄ ቨርሚ ኮምፖስት ማባጃ ማዕከል የሰራንበት አንዱ የልጎ ተፋሰስ ነው ማለት ነው። ስለዚህ ዝልጎ ተፋሰስ ላይ በ752 ሺህ ብር ከፕሮግራሙ ባገኘነው የገንዘብ ድጋፍ ተገንብቶ ስራ ላይ ይገኛል ማለት ነው። በዚህም ወደ 34 የሚሆኑ አርሶ አደሮች ላይ ለተሞክሮ የሚሆን በዚህ አመት ክላስተር አደራጅተን ወደ ስራ እንዲገቡ እየተደረገበት ያለበት ሁኔታ አለ። እንደሚታየው እዚህ ያለ የቨርሚ ኮምፖስት በጥሩ ሁኔታ ላይ ያለበት ሁኔታ አለ። ይሄንን ወደ እዚህ ማዕከል ላይ ብቻ ሆኖ እንዲቀር አይደለም የኛ ስራችን። በተለይ በሁሉም በቀበሌው በወረዳው ውስጥ ያሉ 33ቱም ቀበሌዎች ከዚህ ተሞክሮ አግኝተው በየአካባቢያቸው እንዲወስዱ ነው የምንፈልገው። ከዚህ አንፃር እዚህ ያሉ የተፋሰስ አመራሮችም ለተለያዩ በተለይ ለከላላ ወረዳ የሚገኝ ፖሊቴክኒክ ኮሌጅ እነሱ በኪሎ በ400 ብር ሂሳብ እንደዚሁ ለተሞክሮ መሆን እነሱ የገዙበት ሁኔታ አለና ልክ በዛ መንገድ እንዲሰሩ ነው የምንፈልገው። በአጠቃላይ ካልብ ፕሮግራም ከገባ ጀምሮ ለህብረተሰቡ የሚታይ አስተዋጽኦ አበርክቷል። ለምሳሌ በተዘዋዋሪ ብድር አርሶ አደሩ ኑሮውን እያሻሻለ ነው የሚገኘው። እዚህም የተለያዩ አርሶ አደሮችን የምናያቸው ይሆናል። በሌላ ቀበሌ 015 ቀበሌ እንኮይ በር የሚባል 2014 ላይ በሰጠነው ብድር አሁን ባለፈው 2016 ላይ ወደ 845 ሺህ ብር ድረስ ትርፍ ያገኘበት ሁኔታ አለ። 2014 ላይ በእርባታ ሰጠነው ከ49 ሺህ ብር ትርፍ አገኘ። ከዛ በኋላ ወደ መስኖ ልማት ገብቶ ወደ 845 ሺህ ብር የደረሰበት ሁኔታ አለና እንደዚህ አይነት አርሶ አደሮችን ተሞክሯቸውን እየቀመር የምንሄድበት ሁኔታ አለ ማለት ነው። በአጠቃላይ ስድግጦሽን ነፃ በማድረግ በተለይ ፕሮግራሙ የገባው ተፋሰስ መሰረት አድርጎ ስለሆነ ስድግጦሽን ነፃ በማድረግ ህብረተሰቡ ከተፋሰሱ የሚያገኘውን ጥቅም እያሳደግን የምንሄድበት ሁኔታ ይፈጠራል ማለት ነው። አመሰግናለሁ። ስሜ መሐመድ ሲሳይ ይባላል። በ09 ቀበሌ የ09 ቀበሌ ግብርና ጽሕፈት ቤት ኃላፊ ነኝ። በዚህ በእኛ ቀበሌ ወደ 5 ተፋሰሶች አሉ። 5ቱም የካልም ተፋሰሶች አሉ። በዚህ በልጎ ተፋሰስ ደግሞ ይህን ቨርሚ ኮምፖስት እንዲገነባ ሼድ የተሰጠን አለ። በዚህም ሼድ የሚሆን ወደ 752 ሺህ ብር የፈጀ ግንባታ ተገንብቷል። ከዛም ባለፈ ደግሞ ቨርሚዎቹንም አምጥተን በዚህ አርሶ አደሩ ሰርቶ ማሳያ እንዲሆኑና ለእያንዳንዱ አርሶ አደር በየቤቱ እንዲሰራ የተነጋገርንበት ሁኔታ ነው ያለው። ከዛም ባለፈ ይህን ቨርሚ ኮምፖስት ያመጣ ነው ከቃሉ ወረዳ ነው። እኛ በዚህ አምጥተን አርሶ አደሩ ልምድ እንዲወስድ ለሌሎችም አሁን ላይ ከቴክኒክና ሙያ ጭምር በ400 ማለት ነው ኪሎውን 400 ብር
እያሰራጨን ያለንበት ሁኔታ አለ። ይሄ የሰርቶ ማሳያና አርሶ አደሩ ልምድ የሚወስድበት ነው። ለዚህም ደግሞ የሚሆን በዚህ እንደተሞክሮ የምንሰራበት 34 አርሶ አደሮችን ለይተን በቨርሚ ኮምፖስት ምርታቸውን እንዲያሳድጉ የምንሰራበት ሁኔታ ነው ያለው። ከዛም ባለፈ አርሶ አደሩ በካልም ምን ያህል ጥቅም እንዲያገኝና ሌሎችን ተዘዋዋሪ ብድሮችንም ጭምር እየሰራንበት ያለንበት ሁኔታ አለ በአምስቱም ተፋሰስ። ነገር ግን እዚህ ላይ ልጎ ላይ የተሻሉ ስራዎችን እየሰራንበት ያለንበት ሁኔታ አለ። ከቢሮ ግንባታ ጀምሮ ሁሉንም ነገር በፕሮጀክቱ የተጠናቀቁ ስራዎች አሉና ነገር ግን እዚህ አሁን ላይም ቢሆን ቨርሚው ላይ አርሶ አደሩ በልምድ ልውውጥ ያሳየንበት ሁኔታ አለ። ሌሎችም አካላቶችም ልምድ ልውውጥ እንዲወስዱበት ያደረግንበት ሁኔታ ነው ያለው። ይሄን በየቤቱ እያንዳንዱ አርሶ አደር አዘጋጅቶ በቀላል ነገሮች ቤቱ መስራት እንደሚችል የተግባባንበት ሁኔታ ነው ያለው።